ጤና ይስጥልን አድማጮቻችን፣ አሁን የደረሰን ሰበር ዜና አለ። የኢራኑ ዋና ሰው አያቶላ አሊ ካሚኒ ተገደሉ። የእስራኤልና የአሜሪካ ጥምር ጦር ባካሄዱት ክፉኛ በትር ሃይማኖታዊ መሪው አሊ ካሚኒ ሰለባ ሆነዋል። ፎክስ ኒውስ ተረጋገጠ ብሎ እንደዘገበው የአየር ድብደባው ባልተለመደና ባልተጠበቀ ሰዓት መከናወኑ የኢራን መሪዎችን ክፉኛ ዋጋ አስከፍሏቸዋል። አሁን ጥያቄው ይህ የነገር ሁሉ ፍጻሜ ይሆናል ወይስ የመጨረሻው መጀመሪያ የሚለው ነው። ቀጣይ ጥቂት ቀናት የሁኔታዎችን አዝማሚያ የሚወስኑ ይሆናሉ። በተለይ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ አጋር ሀገራት ላይና የአሜሪካ ጦር ሰፈሮች ላይ የምታደርገው ጥቃት ወይንም ሙከራ እስከምን ሊሄድ እንደሚችል የሚተነበይበት ዕድል የለም። አሁን በአካባቢው ሊደርስ የሚችለው ጉዳት በኢራን አቅምና ጉልበት የሚወሰን ይሆናል። ቸር ይግጠመን።